ከመወደው ፍቅረኛዬ ጋር ግንኙነት እንዳቆም የማህፀን ስፔሻሊስት አስጠነቀቀኝ ትላለች እህታችን። በጣም 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 የሚያሳዝን ታሪክ ነው ጋይስ። እዚህ ጋር አብረን እንስማው። በጣም አዝኛለሁ። በመጀመሪያ ደረጃ እዚህ ጋር ከ18 ዓመት በታች አውት ጌራ እዚህ ፔጅ ላይ ጭራሽ እንድትመጡብኝ አልፈቅድም። እንዳትመጡ። ሁለተኛ ነገር ማለት ነው መናገር የምፈልገው ድሮ ትምህርት ቤት ሪፕሮዳክቲቭ ሲስተም ምናምን ይሄ ስለመዋለድ ምናምን ተማሪዎች እያለን ስንማር ያፈርነው እንደዚህ ያልነው ይበቃናል። አሁን ይሄ የምንማማርበት ቻናል ነው። እህቴ በጣም አመሰግንሻለሁ። እውነት ደፍረሽ ይሄንን ለኔ ስለላክሽልኝ እንደ እህትሽ አይተሽ ስለላክሽልኝ እግዚአብሔር ያክብርሽ። በቃ ምንም ልል አልችልም። እና እባካችሁ ጋይስ በእውነት ነው የምላችሁ እዚህ ጋር ይሄ ብልግና ማለት ይሄ የሆነ እንዴት ነው እናትሽ እንዲት ሁን አንቺ እንደዚህ ልጅ ስድብ ነው ብልግና። ስለዚህ አደይን ድዴ ሁላችንም ብዙ ተባዙ ምድሩን ሙላት እስከተባለ ድረስ ግንኙነት መደረጉ የማይቀር ነገር ነው። መብራት ጠፍቶም ቢሆን መብራት በርቶ በቃ ጣራ ላይ የሚሆን መሬት ላይ እንደሚደረግ የታወቀ ነገር ነው ያልነውት። ሰላም ጤና ይስጥልኝ የዶክተር ማህሌት ቤተሰቦች እንደምናችሁ። ቪዲዮውን እስከመጨረሻው ይመልከቱት። ወደ ቪዲዮ። ስለዚህ አሁን እዚህ ጋር መተን ስንነጋገርበት ከብልግና ምናምን መቆጠር የለበትም። ትምህርት ነው ትምህርት ሌላ። አሁን እቺ እህታችን ደፍራ ሌላ ከችለ። ስለዚህ ደግሞ ልክ እንደሷ ሆነው ይሄንን ነገር ለመላክ ወይንም ደግሞ ይሄን ነገር ለመጠየቅ ወይንም ለማማከር አፍረው ቤታቸው የተቀመጡ በጣም ብዙ ስላሉ ትምህርት ይሆናቸዋል ብዬ ነው ይዤ የመጣሁት። በጣም ነው ማዝነው። በእውነት እስቲ አብረን እንስማውና እህቴ የኛን ምክር ሰምተሽ ምንልሽን ካደረግሽ እውነት በጣም ጎበዝ ሴት ነሽ። የመጣሽውም ለዚህ ነው ብዬ አስባለሁ። ኤኒዌይ ሌትስ ጎ። ሰላም ፍኖት፣ እኔ ከባድ ነገር ውስጥ ነኝ። ይሄን የምጽፍልሽ እያፈርኩ ነው። ከቦይፍሬንዴ ጋር 2 ዓመት ሊሞላን ነው። ምን ልበልሽ፣ በጣም መልካም ሰው ነው፣ ግን አልጋ ላይ በጣም ተጎዳሁ። ሕክምና ሲሄድም የማህፀን ሐኪሙ ባለትዳር ነሽ ሲለኝ ነው ጓደኛ አለኝ አልኩት። የማደርገው ሴክስ ወጣ ያለ ከሆነ ሲጠይቀኝ እያፈርኩ ኖርማል መሆኑን ነገርኩት። እና ግንኙነቱን ካላቆምኩኝ ከባድ ህመም እንደሚሆንና ልጅ የመውለድ ፕሮባቢሊቲ እንደሚቀንስ ነገረኝ። እኔ ደግሞ ጓደኛዬን በጣም ወደዋለሁ። እናም ከኔ በፊት በነበረው ሪሌሽንሺፖች ብዙ እንደማይቆዩለትና እኔ በጣም እንደምመቸው ይነግረኛል። ምን ትመክሪኛለሽ እህቴ? እኔም ነፍሴ እስኪወጣ ወደዋለሁ። የደስታዬ ምንጭ ነው፣ ያረካኛል። ካጣሁት መኖር አይመስለኝም። የጤናዬ ጉዳይ አስቸኳይ ነው። አንድ ነገር በሉኝ በፈጣሪ ትላለች። ጉድ ያስብላል። እናቴ ከራስ በላይ ነፋስ ነው። ወደ ሳይንሱ ስንመጣ ማለት ነው ላይክ 3.61 or 60 አካባቢ ነው አቨሬጅ የፒነስ ወይንም የወንድ ልጅ ብልት ሳይዙ ማለት ነው። አቨሬጅ ሳይዙ 3.61 ነው። ኢሬክት ሲያደርግ ማለት ነው ኢሬክት ሲያደርግ 5.16 5.16 something like that ነው። በቃ like ኢሬክት ሲያደርግ ማለት ነው። የዚህ ልጅ ከዛ ቢበልጥ ነው አታክ እያደረገሽ ያለው እና የብዙዎች like የሁሉም ሰው ይለያያል። ገባሻ? like ወንዱም ሴቱም በግንኙነት ሰዓት ኮንፈርት የሚነሳሳ ይኖራል። በዛ ሰዓት ቁጭ ብሎ ተነጋግሮ የማይሆን አይነት ነገር ከሆነ ሰላም ተባብሎ መለያየት። ብዙ ጊዜ ደግሞ ብዙዎች በፖዚሽን በምናምን አርካት ሲቹዌሽን ይፈጥራሉ። የታወቀ ነገር ነው። ግን ላይ ስልሽ በአንዱ ፖዚሽን ካልተመቸና ካመመ or something በሌላ ፖዚሽን ይቀየራል ምናምን። ሐኪም ግን ዛሬ ላይ ሐኪም እህቴ ሆይ ከዚህ ጓደኛሽ ጋር አቁሚ ብሎ ከነገረሽ ምን ትጠብቂያለሽ? ከራስ በላይ ነፋስ ነው ያለው። ከራስ በላይ ቦይፍሬንድ ነው እንዴ ያለው? ከራስ በላይ አንቺ ፍቅረኛ ነው እንዴ ያለው? why would you want to hurt yourself? at the end of the day አንቺ ፊስቱላ ቢዝሽ ካንቺ ጋር የሚያደርግ አንቺ እስቲ ቆይ ልታገሳት የሚል ይመስልሻል? ሌላ እንዳንቺ አይነቷን ጋር ደግሞ ይሄዳል። you know this? ይሄን ማወቅ አለብሽ። አንቺ በተታመሚ ኢንፌክሽን ቢይዝሽ አያገኝሽም። ትንሽ ይስት ኢንፌክሽን some little thing ፈሳሽ ምናምን የሆነ ህመም እንዳለሽና የሆነ ችግር ላይ እንደሆንሽ ቢያቅ ለራሱ ይፈራል ለጤንነቱ። ወይኔ ምን ከማጋተኝታ ያውን ነው የሚልሽ። እሺ በኔ ብልት ጥልቀት ምክንያት እቺ ልጅ ተበላሽታለሽ ብሎ አያዝነልሽም እና አያስታምምሽም። ሙቅ ምናምን ይሄ ውሃ ፈሳሽ ነገር አይሰጥሽም። ስለዚህ አሁን ሴቶች ራሳችሁን ውደዱ እንጂ ከራስ በላይ በቃ ነፋስ ነው። ሐኪም ነገረሽ እኮ እንዴ? ሐኪም ይሄ መድኃኒት ጠጪና አይደል የምትድኚው እንዴ? ስለዚህ መድኃኒቱ ከዚህ ሰውዬ ጋር ማቆም ነው። ታቆሚያለሽ፣ ሌላ ቦይፍሬንድ ጋር ትቀጥያለሽ እንዴ? በመሰረቱ ትክክለኛ ነገር አለ ማለት እዚህ ጋር እየተነጋገርን እየተፈጠረ ያለውና you need to look what's happening እንዴ?
ለምን ብለሽ ነው ራስሽ የምታጭው? አብደናል የኛ ሴቶች። እንዴት ነው ቅድሚያ ከራሳችን በላይ የሆነ ሰው የምንወደው? ራስሽን ውደጂ እንጂ love yourself girl love yourself እኮ ማለት ሰልፊሽ ሁኑ ማለት አይደለም። ራሳችሁን ፍቅር ስጡት። ፖናኒሽን give it love especially your ፖናኒ is your life ልጅ የምታገኝበት ነው። ልጅ አትፈልጊ? እሱ ከሆነ ጊዜ በኋላ እንደው ተዋዳችሁ ተፈቅራችሁ እንኳን ቢቀጥል ልጅ ይፈልጋል። ስለዚህ ልጅ ፍለጋ ሌላ ሴት ጋር ይወልዳል። ይሄን ታውቂያለሽ? የምን ሞኝነት ነው? why you for yourself girl go God help me I'm sorry የምትወጁ ሰው ነው በስነ ስርዓት አስረድተሽ ከፈለሽ ሐኪሙ ጋር እጅ ለእጅ ተያይዛችሁ ሂዱና ሐኪሙ ጋር ሄደሽ ንገሪው። አስፈላጊ ሆነ በውስጥ ደውይልኝ እኔ እነግረዋለሁ። ምንም የሚያስፈራ ነገር የለውም። ይሄ የህይወት ጉዳይ ነው እንዴ። dear vajayjay your vagina is in trouble it's in trouble baby እና ያረካኛል ያልሽው ነገር ማለት ነው እናቴ በሳይዝሽ ጫማና ልብስ ስንለካ በሳይዛችን አይደለ በሳይዝሽ ይመጣል ተረጋግተሽ ጠብቂ እናንዬ ጠብቂያት እንጂ እንደዚህ በሞኝነት ራስሽን አሳልፈሽ አትስጪ እንዴ ራስሽን እያጣሽ እኮ ነው ማርዬ that's the only thing we got girl you gotta take care of it love it baby መውደድ አለብሽ እንዴ አሁን ወደ ቀልዱ ይቁምና ማለት በሳይዝሽ ምናምን ይቁምና girl you gonna kill yourself trust me for that እንዳታረጊው እንደውም ሐኪሙ ካለሽ በኋላ እንደሄድሽ ተኝተሽ በያቆም ይሄድ ቆንጆ በሰላም ንገሪው። ወንድምናት መሆን እንችላለን በይው እንዴ ከባድ ነው። አሁን እኮ ሪሌሽንሺፕ ላይ ናቸው። አሁን ጀስት ቦይፍሬንድሽ ነው። እሺ እንደው ግንኙነቱ ቀጥሎ ብትጋቡስ የዘላለም ቁስል ልትሸከሚ? ኧረ እስከ ጋብቻ ማይደርስም ይሄ ነገር። ተይ ትበላሻለሽ ነግሬሻለሁ። ተይ ጉድ ትሆኛለሽ። ይሄ ሰውዬ በሰነ ስርዓት በሰላም አዲዮስ ብለሽ ሸኝ። የእውነት ነው የምነግርሽ። እንግዲህ እግዚአብሔር እኮ ዝም ብሎ አልፈጠረውም። ለሱም እንግዲህ አንድ ሳይዝ ትኖረዋለች እንደምረዳው። እንግዲህ ግን it's over that inch god damn bro damn anyways stretch up and በደንብ stretch የሚያደርጉ ደግሞ ያንን that dip ሊወስዱ የሚችሉ ደግሞ ሊኖሩ ይችላሉ። እንግዲህ አናውቅም፣ ፈጣሪ ነው የሚያውቀው። በሳይንሱ ነው እኔ የተናገርኩት፣ በሳይንሱ ካነበብኩት ነው እንግዲህ ቼክ ያካደረኩት ነው ይሄን ያልኩሽ። ሐኪሙ ግልጽ አድርጎ አልነገረሽም እንጂ በግንኙነቱ እንድታቆም የነገረሽ that's not your size በቃ it's hurting you። ምናልባት ዲፕ ኢንሳይድ ገብቶ ምናምን ነገር መነካት የሌለባቸውን ነገሮች እየነካካ ስለሆነ ልጅ የመውለድ ፕሮባቢሊቲሽ ይቀንሳል የተባልሽው እናቴ god damn bro don't lose yourself baby drop it drop ይመችቀዩ እና ጋይስ ወዳችኋለሁ። ሼር ኮፒ ሊንክ አድርጉ። እንደሷ አይነት ቤታቸው ታምቀው ዝም ብለው ዋጥ አድርገው የሚኖሩ ሰዎች ስላሉ ይሄ መልእክት እንዲደርስ በደንብ አድርጋችሁ አዳርሱላቸው። ወዳችኋለሁ። እህቴ ጎበዝ ነሽ፣ አክብሬሻለሁ። ይሄን ልጅ ስለመጣሽ ግን የኛም ምክር ስሚ። ኮሜንት ሴክሽን ላይ መጣችሁ ጋይስ ፕሊዝ፣ ይሄ ከባድ የሆነ ነገር ሳይሆን ፍቅር ሰጣችሁ የማይሆን ነገር መሆኑን ነገራችሁ ካለችበት ሲቹዌሽን እንድትወጣ አድርጓት። ወዳችኋለሁ ጋይስ ሪስፔክት ፒስ